በእኛ በኩል ከትምህርት ፖሊሲው ውጪ ምን ሰራው ነገር የለም። በትምህርት ፖሊሲው እስኪ የብርሃኑ ነጋ ይህንን መልእክት አድምጠን እንመለስ። አንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኩሪቲ ሪስክ አለው። ከብርሃኑ ነጋ አቋም ጋር በተያያዘ ሁለት መሰረታዊ ሐሳቦችን ለማቅረብ እወዳለሁ። መማር እንፈልጋለን። በቃ እኛ ይሄን ብቻ ነው እያለን ያለነው። ስንማር ግን ክብራችንን ሞገሳችንን الله يعلم ما نشكو من الألم. السلام عليكم ورحمة الله وبركاته. ودي رايناتي تكاتايوች እንዴት ናችሁ? ባላችሁበት ሁሉ የአላህ Subhanahu Wa Ta'ala ሰላም ይስፈን። ሙሐመድ ነኝ። ዛሬም እንደተለመደው በእነቱ ለየት ያለ ቪዲዮ ይጀምራለሁኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ስለ ኒቃብ በሰሞኑ ስለሆነው አጀንዳ፣ ስለዚህ ስለነሱ የተነገሩ ንግርቶችን የተባሉ አስተያየቶችን የተሰጡ አስተያየቶችን በደንብ አድርገን እንመለከታለን። ለቻናላችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንደዚሁም ለቻናላችን ደግሞ ነባር ከሆናችሁ ላይክ ማድረግ እንዳይረሳ። ወደ ቪዲዮ ዛሬ መጀመሪያ ቪዲዮ የምናየው የብርሃኑ ነጋ የሱ ቪዲዮ ይሆናል። ስለ ኒቃብ ሰራውን ስላለው ኒቃብ አስተያየት ሰጥተው ነው ስለተፈርሳለው ፍርድም ለዚህም ስለተሰጡም አስተያየቶች የሚሰጡ አስተያየት ስላለ ነው። እሱን ተመልክተን እስኪ እንመለስ። በእኛ በኩል ከትምህርት ፖሊሲው ውጪ ምን ሰራው ነገር የለም። በትምህርት ፖሊሲው ሂጃብ መልበስ የተከለከለ ነገር የለውም። ሂጃብ ማንም ሰው መልበስ ይችላል። በንቃብና በሂጃብ መካከል ያለው ልዩነት ይታወቃል። የሴኩሪቲ ኢሹ ስላለው ሰው ማንነቱ ሳይታይ ትምህርት ቤት ውስጥ መግባት አደጋ ሊፈጥር ይችላል በሚል ከሱ ውጪ በሂጃብ ደረጃ የተከለከለ ነገር የለም። ማንም ይሄ የሚከለክለው አዋጅ የለም። ይሄ የሚከለክል ደንብ የለም። እሺ አሁንም የሱን ንግር ምንም ሳለኝ የላ ደግሞ ስለዚህ መሪ የሆኑት የነሱን ንግር አምጣላችሁ የሐጅ ኢብራሂም ቱፋ ማለት እነሱን ንግር አምጣላችሁ። እስኪ እነሱ ያሉትንም ስለዚህ ስለ ኒቃብና ስለ ሂጃብ ልዩነቶች ተናገሩት ንግግር አለ። እሱን እስኪ እና ሂጃብ ብሎ የሚለዩ ሰዎች አሉ። ማን ነው የለየላቸው? ይቆኛ ድርሻ የሂጃብ ነው የኒቃብ ነው። ሂጃብ ይፈቀዳል፣ ኒቃብ አይፈቀድም። ማን ነው የለየላቸው? ባለሙያ አለ። የትኛው ሸሪዓ ፍርድ ቤት ነው? የትኛው ደግሞ መጅልስ ነው ንቃብና ሂጃብ ለይተው የሰጣቸው? ከየት እንደሚያመጡ አናውቅም። የራሱ ጣልቃ ገብነት ነው። ሂጃብ ፈቅደናል፣ ንቃብ አንፈቅድም። ሂጃብና ንቃብ ምንድነው ትርጉሙ? ሂጃብ የምንለው እኮ አጠቃላይ ሁለመናው የሚሰትር ማለት ነው እንደ ሸሪዓ አባባል። በዚህ ምክንያት ዛሬም አሁን ቀይሮ የመጣብንን ከምንወደውና ከምናከብረው ትምህርት ቤታችን በዚህ ምክንያት ሴት ልጆቻችን እንዲገለሉ መፍቀዱ ይበቃል ብለን ዛሬ ወደዚህ ብቅ ብለናል። ምክንያቱም እርግጠኛ ነን መንግስታችን ሙሉ ለሙሉ መብታችን አክብሮ አስከብሮልን ባለንበት ሰዓት በአንድ ሴክተር በሁለት ሴክተር የሚደርስብንን ግፍና ጭቆና በፍጹም የማንቀበል መሆኑን በዚህ አጋጣሚ ለመላው ኢትዮጵያ ሙስሊም ህብረተሰብ ሊያረጋግጥላችሁ እወዳለሁ። ይህንን ስንል ትምህርት ሚኒስቴር በገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ቤት የግል ቤት አድርጎ እንደፈለገ የሚጫወትበት አጋጣሚ አንፈቅደውም። አላህ አክበር። ሐጅ ኢብራሂም ቱፋን እዚህ መሰምታችኋል። የሰጠውን አስተያየትም እንደዚሁም የትምህርት ሚኒስቴር መሪ የሆነውን እሱ የሰጠውን አስተያየት ሰምታችኋል። እንግዲህ ከዚህ ምንም ገለጻ የለውም። እሱ ኒቃብና ሂጃብን ለይቶ ነው የተናገረው። ግን ምንም ልዩነት እንደሌላቸው ደግሞ ሐጅ ኢብራሂም ቱፋ ተናግሮታል። እስኪ ደግሞ
ማንኛውም የላይቭ ቪዲዮችን ለማየት እንመልከት እስኪ። አላሚር ደግሞ አላሚን የተናገረው ነገር አለ ደግሞ ስለዚሁ ስለ ትምህርት ሚኒስትሩ መሪው ስለሆኑ ስለሱ ንግግር ስለ ብርሃኑ ነጋ ንግግር የተናገረው ነገር አለ። እስኪ የብርሃኑ ነጋ ይህንን መልእክት አድምጠን እንመለስ። አንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኩሪቲ ሪስክ አለው። ከብርሃኑ ነጋ አቋም ጋር በተያያዘ ሁለት መሰረታዊ ሐሳቦችን ለማቅረብ እወዳለሁ። አንደኛ፣ ህገ መንግስት ላይ በግልጽ የተቀመጠ መብት ያንን በሚጻረር መመሪያ በፍጹም እንደማይሻር ይታወቃል። ህገ መንግስቱ የሀገሪቱ የበላይ ህግ ነው። የሃይማኖት ነጻነትን የሚጋፉ መመሪያዎች ሊኖሩ አይገባም። በህገ መንግስቱ አንቀጽ 27 ላይ የተደነገገው የሃይማኖትና የእምነት እንዲሁም የአመለካከት ነጻነት ሊሸራረፍ እንደማይገባ አለመስማማት በጣም ከባድ ነው የሚሆነው። ሁለተኛ፣ ቪዲዮም ላይ እንደተመለከትነው ብዙ ነገር ብሏል። ብርሃኑ ነጋ ኒቃብ ሴኩሪቲ አደጋ አለው ብሎ ለመሸፋፈን የሄደበት መንገድ በጣም ያሳፍራል። እንደ ዊኪፒዲያ መረጃ መሰረት በዓለም ላይ ካሉ ከ200 በላይ ሀገራት 20 አካባቢ ሀገራት ብቻ ናቸው ያገዱት። አብዛኞቹም የከለከሉት ሀገራት እጅግ አናሳ ሙስሊም ማህበረሰብ ያለባቸው ናቸው። ታዲያ የተቀሩት 180 የዓለም ሀገራት ሴኩሪቲ ያላሳሰባቸው ይሆን? እነዚህ ሁሉ ሀገራት የሄዱበትን መንገድ ሙስሊም በዝ በሆነው ሀገራችን ላይ ለመተግበር ምን ነው ብርክ ያዛችሁ? እነዚህ ሀገራት ከሴኩሪቲ አንጻር የሰጡትን መፍትሄ ወስዳችሁ እህቶቻችን ማንገላታት ለማቆም ምን ያዛችሁ ለማለት እወዳለሁ። ይህንን መልእክት ለሱም እንዲደርስ ለሌሎችም እንዲደርስ ኮፒ ሊንክ ሼር ማድረጋችሁን አትርሱ። አላሚን የተናገረውን ንግግር ሰምታችኋል። ምንም ከሴኩሪቲ ጋር የሚያገናኘው የለም፣ ግን እስልምና ጠል ስለሆነ ብቻ የተናገረው ንግግር መሆኑን ከዚህ እንረዳለን እንጂ ይሄ ኒቃብ ከሴኩሪቲ ጋር የሚያገናኘው ምንም ነገር የለም። ምክንያቱም የትኛው ሙስሊም ላይ ወይም የትኛው ትምህርት ቤት ነው በኒቃብ የሆነ ችግር የደረሰው የሚያውቀው? ወይስ የትኛው አካባቢ ላይ ነው በኒቃብ ምክንያት መጥፎ ነገር ደረሰው የሚያውቀው? ስለዚህ ምንም ከእስልምና ጠል የመጣ አስተሳሰብ እንጂ ሌላ ከሴኩሪቲ የተያያዘ ነገር ኖሮ አይደለም። እስኪ ኢንሻአላህ እስኪ ደግሞ ከኒቃብ ከለባሾች ከነሱ ከተባሉ ንግሮች ደግሞ እንምጣ። እነሱም በዚህ ተሰብስበው የተናገሩት ንግር አለ። እስኪ እነሱ ደግሞ ንግር አይተን መምህራኖች ለኛ ሳይሆን ለነሱ ነው ፈተና የሚሆኑት። እኔ የተሸፈንኩት ትኩረት አልስብም፣ እሷ ግን ጸጉሯ የለቀቀችው ትኩረት ትስባለች ማለት ነው። እና የትኛውም ህግ የትምህርት ቤቱም ቢሆን እኛ ሂጃብ ስለለበስን ምንም የሚጎዳው ነገር የለም። ካጠፋን ሂጃብን ወይም ደግሞ ኒቃብን ተንተርሰን ከኮረጅን ወይም ደግሞ ከሰረቅን ካጠፋን እንደ ወንጀላችን መጠን እንቀጣ። ግን እንዲያጠፋነው ነገር የለም፣ በግልጽም በማስረጃም የላቸው እና አልহামዱሊላህ ሙስሊም ተማሪ ኒቃቢስቱም ሂጃቢስቱም ጅልባቢስቱም ከየትኛውም ሃይማኖት በላይ ትምህርት ቤቱ ላይ ንቁ ተሳትፎ አለው። ጎበዝ ተማሪ ነው። ያም ቅናት ይመስለኛልና ደረጃ የምንወጣው እኛ ነን፣ የምንቆጣጠረው እኛ ነን። በዛ ይመስለኛልና እስልምና አክብሮናል። ለሴት ልጅ ትልቅ ቦታ ሰጥቶን በሂጃብ ተሰተሪ በሂጃብ ተሸፋፍነሽ ተማሪ አለን። እኛም ደግሞ ዲኑን አውቀን ለብሰነዋል አልহামዱሊላህ። ስለዚህ የትኛውም ህግ ያላጸደቀው የትኛውም ፌደራል የትኛውም የክልል ለኛ ለሴት ልጅ ትምህርት ቤት ላይ ትንኮሳ ከደረሰባት ይህ ነገር ተብሎ ያልተጻፈልን መምህራኖች በወንዶች ተደፍረናል ወይም ደግሞ በወንዶች ጥቃት ደርሶብናል ብንላቸው ኢቭን እነሱ ሊሳለቁ እንጂ ይሄ ብለው መፍትሄ አይሰጡንም። ግን አልহামዱሊላህ እስልምና ለኛ አልቆናልና ይህ ነው። ሁለት ደግሞ ማንሳት የምፈልገው ነገር ሴት ልጅ ኢቭን እኛ ትንሽ ሞከር የምንለው ሴት ልጅ በሲህር በጣም እየተጎዳን ነው። በሳምንት 4 ሴት ወይም 5 ሴት ክላስ ውስጥ ትወድቃለች። በቃ ራሷን ትስታለች። ኢቭን ጎበዝ ተማሪዋ ማለት ነውና ሲር አለ። በቃ በሲር ተጠቅተናል። እንዲህ በጣም ኢቭን ውጪ ላይ ምናምን ነገር 2-3 ሆነን መውጣት አንችልም። ልዩ ኃይሎቹ በጣም እንትን ይላል። መስጂዶች ራሱ እንዲህ በጀማ መሄድ አንችልም። በቃ ተከፋፍለን ሁለት እያለን ነውና ምን ሄደው ያ ነገር በጣም እኛ 24 ሰዓት የመተኛት ወይም ደግሞ ዲፕሬሽን የማጥናቱ በጣም ንቁ ተሳትፎ የነበረን ልጆች ቀን ሙሉ እየተኛን ነውና ያን ነገር ይስተካከልና ብንማር ደስ ይለኛል። አላህ ያለም ይሰማቻታል። ያኹን ሙስሊሚን እስኪ والله ዱዓ አድርጉላቸው፣ አላህ ይግዛቸው። አላህ እስልምና እንርዳ፣ አላህ ለእስልምና እንዲያግዘው እስኪ ዱዓ አድርጉ። ሰምታችኋታል። ምንም ከጎን ክፋት የሌለበት
ሃይማኖታችንን እንከተላለን በማለት የመጣባቸው ግፍ መሆን ከዚህ ትረዳላችሁ። አላህ ሱብሓነሁ ወተዓላ ያግዛቸው፣ ባሉበትም ነስር ይስጣቸው። ወላሂ ያ ረቢ እስኪ በደንብ አድርጉላቸው። ያላም እስኪ የተጨማሪ አንዴ መማር እንፈልጋለን። በቃ እኛ ይሄን ብቻ ነው እያለን ያለ ነው። ስንማር ግን ክብራችንን ሞገሳችንን ደርበን ነው መማር የምንፈልገው። መማር ስለማንፈልግ አይደለም የወጣ ነው። ግን ያለ ኢስላም ህይወት የለም። ያለ ኢስላም የምንኖረው ህይወት ስለሌለን የወጣ ነው እንጂ መማር ስለማንፈልግ አይደለም። ኒቃባችንን ለብሰን እንማራለን። ይሄ መራሐችን ነው። ኒቃባችንን፣ ግርማ ሞገሳችንን፣ ክብራችንን ጠብቀን ጠላት አንገቱን ይደፋታል እንጂ ወላሂ ነው ምላችሁ ኒቃብ አውልቆ የመግባት ጭራሽ ሞራል ያላት ሴት የለች። እሱ ወላሂ ነው ምላችሁ ከምንም በላይ ሞራል የሚገለው እሱ ነው። አታውልቂ ካለኝ ወንድ አጠገብ ቁጭ ብዬ፣ አታውልቂ ካለችኝ ሴት አጠገብ ቁጭ ብዬ እኔ ኒቃቤን አውልቄ እንዴት መማር እችላለሁ? እንዴት ሞራሉ ሊመጣልኝ ይችላል? በምንም ተአምር እኮ ሞራሉ አይመጣም። ግን ደግሞ ኢንሻአላህ ኒቃቤን ለብሼ ከነሙሉ ግርማ ሞገሴ ሊያዋርዱኝ በመከሩ ሰዎች ፊት አንገቴን ቀና አድርጌ የሚሄድበት ቀን ቅርብ እንደሆነ ተስፋ አደርጋለሁ። ኢንሻአላህ። ሰላም አለይኩም። አላህ አክበር። አላህ ሱብሓነሁ ወተዓላ እርዳታ አንገሳቸው። ያ ረቢ እንግዲህ ሰምታችኋል። አላህ ይሄን ያህል ግን ወኔ እህቶቻችን ስላላቸው ወላሂ በጣም ደስ ብሎኛል። ወላሂ እናንተ ደስ ይላችሁ ይገባል። አላህ እንዲያግዛቸው እንድዋርጉላቸው። ማሻአላህ ይሄን ያለ እስልምና መቋቋም፣ ይሄን ያለ እስልምና ትግል፣ ይሄን ያለ ኢንቃብ ትግል ማድረግ ብቻ አላህ እስኪ ያግዛቸው። ወላሂ ነስርን ይስጣቸው። አላህ እንዳሸናፊዎቹን የምንልከታቸው ያልገ አላህ አድርገን እኛም እስኪ እናግዛቸው። ወላሂ ለምን ቪዲዮችን በማሰራጨት ምን ይችላል፣ ለዚህም በቃ ቪዲዮችን ቫይራል እንዲወጡ በማርዳት ኮፒ በማድረግ ምን ይችላል። አላህ እስኪ እናንተ ወንድሞቼ እህቶቼ ያግዟቸው እስኪ አላህ ወላሂ የተሻለ እርዳታ ይስጣቸው። ወላሂ ትልቅ ነው እርዳታ ይስጣቸው። እስኪ ደግሞ በእስልምና ላይ ኒቃብ ያለውን ደረጃ ከአንዳንድ ኡስታዞች ንግግር እንመልከት እስኪ። ኒቃብ እንዴት ነው? ግዴታ ነው? እንደዚሁም ያለው ደረጃ እስኪ። ቲክቶክ ላይ ያለ ጥያቄ በጣም እየተደጋገመ ያለ ጥያቄ የሚቀርብ ጥያቄ አለ። እሱ ምንድነው? ኒቃብ ግዴታ ነው ወይ? ኒቃብ ግዴታ ነው። በቁርአን በሐዲስ የተደነገገ ነው። በዚህ አቋም ላይ የጸኑ ብዙ ዑለማዎች ሀያሌ ማስረጃዎችን የሚደረድሩ ዑለማዎች አሉ። ኒቃብ ግዴታ ሳይሆን ሱና ነው፣ ሱና ሙአከድ ነው፣ የተጠናከረ ሱና ነው እንጂ ግዴታ አይደለም ብለውም የሚሟገቱ ዑለማዎች አሉ። ሁለቱም የሚስማሙበት ግን ጊዜው በጣም በተበላሸበትና ሰዎች ሀያ በለጠፋበት ጊዜ ላይ ሙስሊም ሴቶች ራሳቸውን ሕይወታቸውን መጠበቅና ከተለያዩ ፋሲዶች ጋጠወጦች ራሳቸውን መጠበቅ እንዳለባቸው ለማንም መዝናኛና መደሰቻ እንዳይሆኑ በተለይ ተኳኩለው ተዘጋጅተው ሕይወታቸውን ልክ ወደ ባሎቻቸው የሚሄዱ ወይም ለዘመዶቻቸው ለአባታቸውና ወንድሞቻቸው አጠገብ የሚቀርቡ አይነት መስለው አጊጠው መቅረብን ሁሉም ዑለማ ያወግዛል። ሁሉም ዑለማ ኒቃብ ግዴታ አይደለም ያለውም ቢሆን እንዲህ ተበጃጅታ አጊጣ ተኳኩላ ያሉ የሌሉ ጌጣማ ልብሶችን ለብሳ ወጥታ ወንዶችን መፈተንን የሚፈቅድ አንድ የሙስሊም ዓሊም የለም። ሸኻችን ሰምታችኋል። እንግዲህ መልሱን ሰምታችኋል። ኒቃብ ምን ያህል ግዴታ እንደሆነ በዑለሞች መካከል ኺላፍ ቢኖረውም ምን ግዴታ እንደሆነ ሰምታችኋል። እንደውም አሁን ባለንበት ጊዜ ፊትና በነበዛበት ጊዜ አይደለም ድሮ ላይ ኒቃብ የሚለበስ ግልጽ ነው። አላህ እስኪ ወላሂ እህቶቻችንን ያግዛቸው። እስኪ ደግሞ ቆየት ካለች አንድ ቪዲዮ ሂጃቧ ተደፈረ። ሂጃቧን መንጠቅ ብቻ ሳይሆን አንድ ይሁድ ሂጃቧን ገፎ በጥፊ መታት ስትጮህ ያቺ ሙስሊም ሴት ጮኸች። ሰረከት ወኢስላማ ወሙዕተሲማ ብላ ነው የጮኸችው። ወእስልምናዬ የሙስሊሞች ኸሊፋ ሙዕተሲም በሰማልኝ ብላ ጮኸች። ይሄን የሰማ አንድ ሙስሊም የገጠር ሰው እችን ኸበር ይዞ ኢራቅ ነው የሄደው። ኢራቅ ሲገባ ኸሊፋውን አገናኙኝ አለ። ባግዳድ ላይ አሲመተል ኺላፋ ሙዕተሲም ጋር አገናኙት። ምን ይዛሃል አንተ አዕራቢይ ብሎ ጠይቀው ሙዕተሲም ቢላህ ወላሂ አንድ ሙስሊም ሴት ሂጃቧ ተነጠቀ ተመታች ወይ እስልምና የመደፈር ወይ ሙዕተሲም የሙስሊሞች ኸሊፋ ባወቀልኝ ብላ ነው የተናገረችው ሲል ወላሂ ከተቀመጠበት ወንበር ተነሳ ይባላል። ሙዕተሲም ቢላህ የምርአተል ሙስሊማ ለአንሱረነኪ ወላሂ አንቺ ሙስሊም ሴት ወላሂ ረዳሻለሁ ነው ያለው። በዘር አያቃትም፣ በቋንቋ አይግባባትም፣ ግን ሙእሚን ናት። ሂጃቧ ተነጥቋል፣ ሂጃቧ ተደፍሯል። ሙዕተሲም ቢላህ 15000 ጦር ነው ያዘጋጀው።
15000 ጦር ይዞ አሙርያን የተቆጣጠራት ከተማዋን ወረራት። ያ አላህ እየሰምታችኋል። ወላሂ ንቃብኛ ጋር ያለው ሂጃብኛ ጋር ያለው ደረጃ ትልቅ ነው። አላህ እህቶቻችን ያገዛቸው። አላህ መርዳትን እንርዳቸው። እናንተም እህቶቻችን ወንድሞቻችን ወይ በዚህ ቪዲዮውን ኮፒ ሊክ በማድረግ እንደዚሁም የተለያዩ ቪዲዮዎችን በመስራትም በቲክቶክም ሆነ በዩቲዩብ ወላሂ ከጎናችን መሆናቸውን እናሳያቸው ይገባል። አላህ ላይ ያግዛቸው እህቶቻችን። አላህ መርዳትን እንርዳቸው። ትልቅ የሆነ እርዳታ ይርዳቸው። አላህ የበላይ ሆኖ የምናያቸው ያድርገን። አላህ እስኪ ወላሂ በደንብ አድርጋችሁ ዱዓ አድርጉላቸው። አላህ ያግዛቸው። ወላሂ አላህ ያግዛቸው። በዚህ ኢትዮጵያ ላይ አብዛኛው ይሄ እንደዚህ አይነት ነገራቶች እየበዙ ስለሆነ አላህ ያግዘን። አላህ ትልቅ የሆነን ለዚሁም ጥሪያችንን የሚሰማ የሆነን መሪንም አላህ ይወፍቀን። ዝም የሚል መሪ ሳይሆን ይህን እንደዚህ አይነት ነገር ሲመጡ በዛ በመጡ አስተያየቶችን በመጡ ጥያቄዎችን ሰምቶ እነዛ ጥያቄዎች የሚታገል አይነት መሪ ይስጠን። አላህ መልካምንም ለግሰን እነሱ መልካምንም እስኪ ለግሳቸው። ያ አላህ ቀጣይ መንገድ ምራን። አላህ በሰማነው ተጠቃሚ አድርገን። የቻናላችን ተከታታዮች ስለሰማችሁ ቪዲዮዎች ተከታተላችሁ በጣም እናመሰግናለን። ላይክ ማድረግ እንዳረሳችሁ ተስፋ እናደርጋለን። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ። ኢንሻአላህ እስኪ ሌላም ለየት ባለ ቪዲዮ የምንገናኝ ይሆናል። አላህ ሱብሓነሁ ወተዓላ በሰማነው ተጠቃሚ አድርገን። ወሰላሙ አለይኩም ወራህመቱላሂ አላሁ ያዕለሙ ማ ነሽኩ ሚነል አለሚ